በአንድ ወቅት በዛ በመከላከያ ሰራዊት ውስጥ እያለን ያጋጠመኝ ነው የምነግራቸው እና በወቅቱ ቢንላደን በጣም ዓለምን እያሸበረ በነበረበት ሰዓት ነው እና አጠቃላይ በቃ በማንኛውም ቦታ ላይ እሷ ምንድነው በዛ ሰዓት ያስጠነቀው ይሄ አንትራክስ የሚባለውን የአባሰንጋን ቫይረስ እለቃለሁኝ ብሎ በቃ ይሄ መነጋገሪያ ሆነ። ከዛ እኛም እንግዲህ ያው መከላከያ ሲባል ትልቅ ድርጅት መስሪያ ቤት ነው፣ በጣም ብዙ ህዝብን የያዘ ስለሆነ የሀገርም መከላከያ ስለሆነ ጥንቃቄ ቅድሚያ ለኛ ነው የሚሰጠው እና ኦሪንቴሽን እየተሰጠ ነው እና በደረጃው እያለ ሲመጣ መኮንኖች ጋር ደረሰ። የክፍለ ጦር አዛዡ መኮንኖችን ሰብስበው በሱሪያ ያሉትን መኮንኖች ሰብስበው ኦሪንቴሽን እየሰጠ ነው። ይሄ አድራሻ የሌለው አድራሻው የማይታወቅ የፖስታ ቤት ማህተም የሌለው ምናምን ማንኛውንም አይነት ደብዳቤ ምንነቱ ካልተረጋገጠ እንዳትከፍቱ። ምክንያቱም ቫይረሱ ራሱ የሚለቀቀው የሆነ ፓውደር ነገር ነው የሚለቀውና ስለዚህ ጥንቃቄ አድርጉ ምናምን ውስጡንም ቼክ አድርጋችሁ ምናምን ተባለ። ይሄ ኦሪንቴሽን እየተሰጠ እያለ አጋጣሚ የሻይ እረፍት ይደርስና እረፍት ይወጣሉ መኮንኖቹ። በዛ እረፍት መሀል አንድ በየቦታው መቼም ተንኮለኛ ሰው አይጠፋም አይደለ? አንድ ተንኮለኛ መቶ አለቃ ነበረ። የአንድ ሰው እያለ ጓደኛው ነው፣ ትልቅ ሰው ነው በጣም በእድሜ። የእሱን አድራሻ ያውቀዋል። ወደ አንድ ወጣ፣ እዛው ከክበብ ላይ ከሱቅ ፖስታ ይገዛና የሰውየውን አድራሻ ግጥም አድርጎ ጻፈና አታርቀኝ ናናንካ ደብዳቤ መጥቶ ላልኮ ትናንት ማታ መጥቶ እኮ ሳልሰጥ ረስቼው ምናምን ይለውና ሰውየው ተቀብሎ ሲያየው የራሱ የዛው የእግር ቤት አድራሻው ዋይ አታምን ሆኖ አለና ብቻ ፖስቷን ቅድድ ሲያደርጋት ከውስጥ ለካፍ ዱቄት ትንሽ በተን አድርጎበታል። ብትን ፊቱ ላይ አፍጋኒስታን ብሎ ሰውየው ዱብ አበቃ።